ሁለቱን ልጆቹን ነው የሚያውቀው እንጂ ሶስተኛዋን አያውቅም አይደለ? እዚህ ላይ ልደት ሲከበር ነው መሰለኝ ይሄን ፎቶ የሚያመኝ ጨራኔ ወርቀሜ ቆንቆ ነቦቴ ጨራኔ ወርቀሜ ቆንቆ ነቦቴ አዎ ሶስተኛ ልጅን ብዙም አያውቃትም ያው ለቤ ወዋኔ ወአሂና ረጋኔ ቢማን ኮሮብስ ኪያ ስምሽ አይደለም አይደል? አዎ ስሜ አይደለም ኪያን አጬን ያወጣልኝ እሱ ኪያ ይለኛል እኔ ደግሞ ኬና አለዋለሁ ማለት ነው እና አጬና ፋንቱ የሚል ስም ብዙ አንጠቀምበት እንጂ እውነተኛው ስምሽ ፋንቱ ደምሴ ደምሳ ፋንቱ ደምሳ ትውልድሽ አምቦ የተወለድኩት አምቦ ቢሆንም እድገቴ ግን ገጠር ነው ከአምቦ 35 ኪሎ ሜትር ራቅ ይላል ጊንጪ ጋጂ የሚባል ቦታ ነው ያደግኩት ከ1 እስከ 6 ነው የተማርኩት እዛው ሚስዮን የሚባል ቦታ አለ እዛ ነው የተማርኩት ትውውቃችሁ ከልጅነት ጀምሮ ነው ካጫሉ ጋር ያው እንግዲህ የገጠር ልጅ እንደመሆኔ ከ6ኛ ክፍልን ሳልፍ ጊንጪ ተመላልሼ መማር ነበረብኝ ራቅ ያለ ነው መንገዱ እግር ጉዞ አለው ስለዚህ እናት አባት እያላት እዚህ አትማርም ብላ አያቴ ቤተሰቦቼ ጋር አምቦ እንድገባ አደረጉኝ ማለት ነው እና እኔ የ6ኛን ክፍል መልቀቂያ ወስጄ ወደ 7 ልመዘገብ ሲሄድ እንዳጋጣሚ እሱ 8ኛ ክፍል ነበረ 8ኛ ክፍል ወርቆ እናቴ እሱን ይዛው ቆማ እያለቀሰ ነበረ እኔ ደግሞ ከአያቴ ቤት ወደዛ እየሄድኩ ነው የሴቷ እናት ማለት ነው ልክ ሳየው ልቤ ደነገጠ አይቼው አላቅም በርግጥ እኔ በዛን ሰዓት በጣም የሚያሳዝን ትንሽ ልጅ ነው የለም ማለት በጣም ከሲታ ነው ከዛ አላቀውም ገብቼ እኔን በር ላይ ቆምኩኝና ማልቀስ ጀመርኩኝ ማለት ነው በንጋታው ያው ወደ አያቶቼ ጋር ተመለስኩኝ ተመልሼ እሱን እስካየው ድረስ በጣም ጭንቅላቴ ውስጥ ሲመላለስ ነበረ ማለት ነው ከዛ 7ኛ ክፍል መማር ጀመርኩ እዛው አምቦ 91 ዓመተ ምህረት ማለት ነው እና ሲያልፍ በእኛ ቤት በኩል ነው የሚያልፈው የነሱ ቤት ከኛ ቤት በታች ነው እና ሳላየው አላድርም የሆነ ነገር ደስታ ይሰማኛል እሱን ሳየው ማለት ግን አላናገረውም ንግግር የለም እንዴ ሰታዩ ደስታ ስሜት እና ደነግጣለሁ በማየው ሰዓት እና የሆነ ታይም ላይ መንገድ ላይ ሲያየኝ ይናገረኛል ከዛ ስድብ አርግ ይገባላ ለምን ሰደብኩት ብዬ አለቅስ ነበረ ያንጎራጉራል ደግሞ ጓደኛውኛ ጎረቤት አሸናፊ ይባላል እሱ ጋር ይመጣል ያንጎራጉራ ምናምን ነው የሚሄደው ድምጹን ሰማ ምንም ለስራ ምንም ተነስቻየዋለሁ ማለት ነው ከዛ ደስ ይለኛል በቃ እሱም ወደኛ ቤት እንዲዞር ብሎ ሳይ አያልፍም እሱም ፍቅር አለው አንቺን ፍቅር አለሽ ግን አልተነጋገርንም ግን ያው በአይን እንደዛ ነገር ከዛ በኋላ ማን አወጣው ይሄን ያይን ፍቅር ወደ ጋሃድ ማን አመጣው 1992 ይመስለኛል እንትን ሊሄድ ውትድርና ሊሄድ ይመዘገባል እሺ እና ሲመዘገብ ጓደኛዬ ተነግረኛለች ሊሄድ ነው እኮ ምናምን ነገር አለችኝ ከዛ በቃ አለቀስኩኝ እስከ 9 ሰዓት ነው ቁጭ ያልን ያንለት እና በኦሮምኛ ነው ደብዳቤ ጻፍኩለት እኔ አማርኛ አልችልም እሺ ከዛ ጻፍኩለትና እንዳጋጣሚ ሀብታሙ ይሰማና ታላቅ ወንድሙ ያስገባዋል እዛ እንትን ለመወዳደር ኪሎ ከ45 በላይ ምናምን ለውትድርና ማለት እሺ እና እሷን የፋዘሩን ጫማ ያረግና ካፖርት ያረግና ድንጋይ ምናምን ኪስ ውስጥ ከቶ 46 ኪሎ ሞላ መሰለኝ እሺ እና ራት ከበላ በኋላ ወንድሙ ይሰማና ሀብትሽ አስወጣውና ወደ ቤት ገቡ ከዛ ጧት ላይ ወጥቷል ሲልኝ ያን ደብዳቤ ሲጫው አልኳት ማለት ነው ያው እሱ በአማርኛ ይጽፍልኛል እኔ በኦሮምኛ ይጽፍላት ነበር በዚህ ነው ቀደምኩኝ ማለት ነው ስለዚህ አንቺ ነሽ የቀደምሽው ማለት ነው እንደዛ አውዳለው ፍቅር አለኝ እንደዛ ማለት ያው ወንድሜ ያልኩ ነበር መጽፍለት ለምን ትሄዳለህ ምናምን የሚል ነገር ነው መጽፈው ምክርም ነው እንደ ምክርም ይመስለኛል በዛን ሰዓት አላቅም ከዛ ግን ምክርሽን ተቀብሎ ቀረ ወይስ ቀረ አልሄደም ኪሎን ግን እኮ አሟልቶ ነበር አይደል አሟልቶ ነበር ህፃን ልጅ እንዴት ትልካላችሁ ብሎ ታላቅ ወንድሙ ነው ሄዶ ያስወጣው ከዛ ራት በልቶ ከገቡ በኋላ ከካምፕ ነው ያስወጣው ማለት ነው ከዛ በኋላስ አሁን የአብሮ የመኖሩ ነገር እንዴት መጣ እንግዲህ ያው አብረን እንማር ነበር 94 ላይ ነው ለመጀመሪያ ጊዜ እኔና እሱ ተጠጋግተን ፎቶ ራሱ የተነሳ ነው 9ኛ ክፍል ስማር እሱም 9ኛ ክፍል ወርቆ ጠበቀኝ እንዳጋጣሚ ጓደኞቹን እያመጣ ነው የሚያስተውቀኝ አጪ በተፈጥሮ በጣም ሰዎችን ይቀርባል
በጣም ይጫወታል። በብዛት ሴቶች ናቸው ጓደኞቹ እና እያመጣ ያስተዋውቀኝ ነበረ። ከዛ 10ኛ ክፍል ለሱ ነጥብ መጣለን፣ ለኔ አልመጣልኝም። 11ኛ ክፍል እሱ ሲማር እኔ ቴክኒክ ስማር ነበረ እዛው ማለት ነው። እሺ ያው በአጋጣሚ እንግዲህ 95 ላይ ታሰረ እሱ። እዛ ሲታሰር እንግዲህ ያለው ነገር እንዳለ ሆኖ ከ5 ዓመት በኋላ ወጣ ማለት ነው። ስለዚህ በደንብ የትዳር ህይወት ተጀመረ የሚባለው ታስሮ ከተፈታ በኋላ ነው? አዎ ከዛ በኋላ ነው ወደ ትዳር የገባው። ፎቶዎች አሁን ስለ ልጅነቱ ምን ያወራሽ ነበር? ያው ልጁ ነው በጣም እንደሚታመም እናቱ በጣም አብራ ቸገር እንደነበረ እንደዛ ነገር ያወራኝ ነበር። አብራችሁ የተነሳችሁት ፎቶ ምናልባት የመጀመሪያው ያልሽኝ ይሄውን በዩኒፎርም ነው የተነሳ ነው። ከዛ በኋላ እሱን ታሰረ። ከዛ ወጣ አዳማ ገባ። የሙዚቃ መሳሪያዎች ብዙዎችን ይጫወት ነበረ። ከዛ በፊት ትውልድና አድን የሚሰራ ነበረ ስልጠናዎች ውስጥ ማለት ነው። ከዛ አዳማ ገባ። ከአዳማ እንዳጋጣሚ ያው እሱ በፍቅር ከገዛኸው ነው እንጂ በጉልበት ከመጣበት አይመለስም። ስለዚህ ሰው ደግሞ ሲጎዳ ማየት አይፈልግም። እዛ ባንድ ውስጥ ያለው ሰውዬ ልጆች ያሉትን ሰው ምን ሲያመነጫጭቅ አይምሮ አልቻለም። ተጣልቶ ወጣ ማለት ነው። ያው እንደነሱ አልተገዛላቸውም። እሱ መጣ፣ ትምህርቱን ጀመረ 11ኛ ክፍል። በቃ ስላልተስማማ ማለት ነው። አልተስማማም። ያው የሚያየውም ነገር አስከፋው። አላፊያቸው በጣም ያመናጭቃቸው ነበር ይለኛል ሲነግረኝ። ባንድ ውስጥ የሚሰሩትን እነሱ ልጅ አላቸው የተከበሩ ሰዎች ናቸው፣ እንዴት እንዲያረጋቸዋል። እሱንም እንደዛ ላድርግ ሲለው አይ በቃ ተወጣ። አንድ ፎቶ አለ ካንቺ አያት ጋር፣ እዚህም ጋር የሁለታችሁም ልጅነት ይታያል። አሁን ይሄ ስንት ዓመተ ምህረት ነው ኪያ? ይሄ 2000 ይመስለኛል። ነርሲንግ እየተማርኩኝ ፕራክቲስ ወተን ነው ግንጪ ማለት ነው። እና መስከረም አካባቢ ነው አብረን ሄድን አያቴ ጋር። እሺ። እና አያቴ ቤት ሄዶ ሲተዋወቅ ሄነሪ ብሎ ነው የተዋወቀው። ስሙን ራሱ አጫሉ ብሎ አይደል? ሄንሪ አርሰናል ደጋፊ ነው። ለንደን ያው እና አያቴን አየና ይተነብያን ሊሆን አላውቅም። ኪያ አባባስ 1 ዓመት አይቆዩም ካሁን በኋላ ነው ያለኝ ብሎ እንደገባ ዓመት አልሞላውም ሞታ አያቴ። ያኔ ያገኛቸው ይሄን ፎቶ የተነሳችው ጊዜ ማለት የተነሳን ጊዜ ዓመት ሳይሞል ማለት 1 ዓመት አይቆዩም ነው ያለኝ። እድሜ የላቸውም 1 ዓመት እድሜ የላቸው ማለት 1 ዓመት አልሞላውም ሞታ አያቴ። ይገርም እና ይተነብያል ይመስለኛል። የሆነ የሚታየው ነገር አለ ይመስለኛል፣ አላውቅም። እስኪ ወደ ኋላ በትዝታ እንመለስ። እስኪ ይሄ ፎቶ የት ነው? ምክንያቱም የሆነ አንድ ሰው አቅፏል አጫሉ። ሰውየው የአእምሮ ህመምተኛ ይመስላል እና የት ነው? ይሄን ፎቶ ታስታውሻለሽ? ይሄ አምቦ ነው፣ ቱሉ ይባላል። ማንም አይጠጋውም። እሺ። በድንጋይ ምናምን ሰው ይመታል። እሱ ግን ያው እንደምታየው አቅፎት አብሮ ፎቶ ተነስቷል። ሰው ይሸሻል፣ እሱ ይጠጋል። እሱ ይጠጋል። ከርቸሌ ውስጥም በጣም ሰው የማይጠጋው በሰንሰለት የታሰረ ሰው ነበረ ሲነግሩኝ። እሱን ሁላ ሰውነቱን አጥሮት ምን ብሎት በጣም አስጠግቶት ነው የሚያኖረው። እና የሆነ ምን አይነት ተፈጥሮ እንዳለ አላውቅም። እኔ በነገራችን ላይ የዋህም ነው ሩሩም ነው። ሁሉን ነገር አቅፎ ነው የሚይዘው አንድ ላይ። እንደዛም ደግሞ ሰው ይወደዋል። እና ደግሞ ሰው የጣለው የሚመስል ወይም ደግሞ የማይጠጋ መስሎ ከታየው ደግሞ እሱ ወደዛ ይሄዳል ማለት ነው። በጣም ከሚፈለገው በላይ። ይሄስ ፎቶ የት ነው ኪያ? ይሄ ዱባይ ይመስለኛል። እርግጠኛ ባልሆንም ዱባይ ይመስለኛል። ዱባይ ብዙ ጊዜ እየሄደ ይሰራ ነበር። ገና የመጀመሪያ ካሴቱን ሰኝ ሞቲን እንዳወጣ ሄዷል። እሱ እዛ ሲሄድ እንዴት ነው የፍቅር ጉዳይ? በርቀት ፍቅር ካለ እኮ ምንም አይገደብም። ዋናው ልብ ውስጥ መኖሩ ነው፣ እምነት ነው። እስቲ ቀጣይ ፎቶ ሁለቱን ልጆቹን ነው የሚያውቀው እንጂ ሶስተኛዋን አያውቅም አይደለ? እዚህ ላይ ልደት ሲከበር ነው መሰለኝ ይሄን ፎቶ የሚያምያ ያዘሽ ኪያዬ። ሶስተኛ ልጁን ብዙም አያውቃትም። ያው ኮሮና የሚባለው በሽታ መጥቷል ነበር። በሱ ምክንያት አያያትም። ይመጣል ሰው መሰለች ይለኝና ነው የሚወጣው። ቤት ይገባና እርጉዝ ሆነሽ አብራችሁ ፎቶ አላችሁ? እሱን ፎቶ የሚገርም ነገር 9 ወር የ9 ወር ሆኜ ነው አጪስቲን አለማስታወሻም ቢሆን ና ፎቶ እንነሳል። ግቢ ውስጥ ነው የተነሳ ነው። ሐኪም ቤት ሊወስደኝ
ተነስቶ ማለት እየሄድን ናስቲ ለማስታወሻ ለማንኛውም ነው ፎቶ ቤት አንሄድም ፎቶ ቤት ሄደን እንነሳም እዚሁ እንነሳ እስቲ ለማስታወሻ ብዬ ነው ግቢ ውስጥ የተነሳ ነው ማለት ኤላቤ ወዋኔ ኦአሂ ናርጋኔ